ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ቆያችሁ? ከከፋ ማህበረሰብ ቴሌቪዥን ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በቅድሚያ አጫጭር ዜናዎችን እነሆ። በዘንድሮ የአንድ ጀንበር የአረንጓዴ አሻራ መርሃ ግብር 25 ሚሊዮን ችግኞችን ለመትከል የሚያስችል ክልላዊ ዝግጅት መጠናቀቁ ተገለጸ። በዘንድሮ የአንድ ጀንበር የአረንጓዴ አሻራ መርሃ ግብር ተስፋን እንትከል በሚል መሪ ቃል 25 ሚሊዮን ችግኞችን ለመትከል የሚያስችል ሁሉ አቀፍ ክልላዊ ዝግጅት መጠናቀቁን የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው አስታውቀዋል። አቶ ማስረሻ እንደገለጹት ከተዘጋጁ አጠቃላይ ችግኞች መካከል 14 ሚሊዮን በጥምር ግብርና ዘርፍ የሚተከሉ ሲሆን ይህም ለአካባቢ ጥበቃ የሚያበረክተው ዘርፈ ብዙ አስተዋጽኦ ባሻገር የህብረተሰቡን ዘላቂ የኢኮኖሚ ተጠቃሚነት ለማረጋገጥ ታስቦ የተዘጋጀ መሆኑን አመላክተዋል። ይህ ታላቅ ክልላዊ ንቅናቄ በ885 የተረጋገጡ የተከላ ቦታዎች ላይ የሚከናወን ሲሆን በእለቱም 1.29 ሚሊዮን ገደማ የህብረተሰብ ክፍሎችን በነቃ ሁኔታ በማሳተፍ 10895 ሄክታር መሬት ተጨማሪ የአረንጓዴ ልምላሜ ሽፋን እንዲላበስ ያደርጋል ሲሉ አብራርተዋል። በመጨረሻም የቢሮ ኃላፊው መላው የክልሉ ህዝብ ካለፈው ዓመት የተሻለ የልማት እቅድ ለማሳካት በሚደረገው በዚህ ታሪካዊ መርሃ ግብር ላይ በባለቤትነት ስሜት በመሳተፍ ችግኞችን የመትከል የመንከባከብና ለታለመለት ታላቅ ሀገራዊ ዓላማ የማብቃት ኃላፊነቱን እንደ ወትሮ ሁሉ በከፍተኛ ቁርጠኝነት እንዲወጣ ጥሪያቸውን አስተላልፈዋል። አሜሪካ በኢራን ላይ ብርቱ ያለችውን ጥቃት አደረሰች። ቴህራን በዮርዳኖስ የአሜሪካ ጦር ሰፈር ላይ ጥቃት ማድረሷን ተከትሎ የተሰጠ አጸፋዊ ምላሽ ነው ተብሏል። በአሁኑ ሰዓት የአሜሪካው ማዕከላዊ እዝ የአዳሩን ጥቃት ማጠናቀቁንም አስታውቋል። በዋሽንግተን በገምሽ ኬሽ ባንዳር አባስና ቡሽከር ላይ መተኮሷን እንዲሁም አካባቢዎቹ ላይ ፍንዳታዎች መሰማታቸውን የተለያዩ ዓለም አቀፍ ሚዲያዎች ዘግቧል። በገሽም ደሴት 2 ሰዎች ጉዳት ደርሶባቸው ወደ ሆስፒታል መወሰዳቸውም ተሰምቷል። ከባዱን የጥቃት ማዕበል ማጠናቀቁን ያስታወቀው ሴትኮም በአሜሪካ ኃይሎች ላይ የሚሳኤል ጥቃት ሙከራ በመደረጉ ነው እርምጃ የወሰድኩት ብሏል። የተለያዩ የአብዮታዊ ዘቡን ኢላማዎች ማዕከላዊ እዙ መቶታል። ማዕከላዊ እዙ በአሁን ሰዓት ከ50 ሺህ በላይ አባላትን ቀጠናው ላይ እያንቀሳቀሰም ይገኛል። ኢራን በባህረ ሰላጤ ሀገራት የሚገኙ የአሜሪካ ጦር ሰፈሮች ላይ አጸፋዊ ምላሽ ትሰጣለች ተብሎ ይጠበቃል መባሉን ሲኤንኤንን ጠቅሶ ኤንቢሲ ዘግቧል። በከፋ ዞን በአንድ ጀንበር 6 ሚሊዮን 388,200 ችግኞችን ለመትከል ቅድመ ዝግጅት መጠናቀቁን የዞኑ ግብርና አካባቢ ጥበቃና ህብረት ስራ ልማት መምሪያ አስታወቀ። የመምሪያው የተፈጥሮ ዘርፍ ኃላፊ አቶ ታሪኩ ወልደ ሚካኤል መርሃ ግብሩን አስመልክቶ በሰጡት ማብራሪያ ተግባሩ የአፈርና ውሃ ጥበቃ ስራ በየዓመቱ የማህበረሰቡ የነቃ ተሳትፎ ሲሰራ የቆየ መሆኑን አመላክቷል። ዘገባው የዞኑ መንግስት ኮሚኒኬሽን ነው። መቅደስ ተሾመ ታቀርባለች። የመምሪያው የተፈጥሮ ዘርፍ ኃላፊ አቶ ታሪኩ ወልደ ሚካኤል መርሃ ግብሩን አስመልክቶ በሰጡት ማብራሪያ ባለፉት 8 ዓመታት የአረንጓዴ አሻራ አፈጻጸም እንደ ዞን በሁለቱም ምዕራፎች 303 ሚሊዮን 530,098 ችግኞችን ለመትከል ታቅዶ 327 ሚሊዮን 21,394 ችግኞችን በ67,122 ሄክታር መሬት ላይ መትከል ተችሏል ብለዋል። የ2018 የአረንጓዴ አሻራ ተግባር በዞናችን በህዝብ ንቅናቄ ከሚመሩ ዘርፈ ብዙ ተግባራት መካከል አንዱ ሲሆን ይህም የአፈርና ውሃ ጥበቃ ስራ በየዓመቱ ማህበረሰቡ የነቃ ተሳትፎ ሲሰራ የቆየ መሆኑን አቶ ታሪኩ አመላክተዋል። በተጨማሪም የደን ሽፋን ለማሳደግ የእንስሳት መኖ አቅርቦት ለማሻሻልና ለአርሶ አደሩ ተጨማሪ ገቢ እንዲያገኝ ለማስቻል ዘርፈ ብዙ ጠቀሜታ ያላቸውና ለምግብነት የሚያገለግሉ የፍራፍሬ ችግኞችን አዘጋጅተው መትከልና መንከባከብ ልዩ ትኩረት መሰጠቱንም ተናግረዋል። በዚህም ለበጋና ክረምት እንዲሁም ለአንድ ጀንበር ተከላ የሚውሉ ችግኞች ዝግጅት፣ የተከላ ቦታ ልየታ፣ የጉድጓድ ዝግጅትና ሌሎች ተግባራት መፈጸማቸውንም አብራርተዋል። የዘንድሮ አረንጓዴ አሻራ ቅድመ ዝግጅት 498 ችግኝ ጣቢያዎችን ማቋቋም የተቻለ ሲሆን ለአመቱ አረንጓዴ አሻራ መርሃ ግብር 74 ሚሊዮን 688,899 ችግኝ ለማዘጋጀት ታቅዶ እስካሁን ባለው 67 ሚሊዮን 811,049 ችግኞች ተለይተዋል። ቀሪ ችግኞች እስከ ነሐሴ 15 ድረስ ተለይተው የሚተከል መሆኑም ተጠቁሟል። በየአመቱ ከተያዘው እቅድ አኳያ
በመጠቀም በደንና በአግሮፎረስተሪ ዘርፎች ዘገባ እስከተጠናቀረበት ድረስ 37,308,164 ችግኝ መተከል ተችሏልም ብለዋል። አሁን ላይ ጠቅላይ ሚኒስትር አብይ አህመድ እንደ ሀገር በአንድ ጀንበር 800 ሚሊዮን ችግኞችን ለመትከል መታቀዱን ይፋ ማድረጋቸውን ተከትሎም በከፋ ዞን ደረጃም በመርሃ ግብሩ 6,388,200 ችግኞችን ለመትከል ቅድመ ዝግጅት መጠናቀቁን የተፈጥሮ ዘርፍ ኃላፊ አቶ ታሪኩ ወልደ ሚካኤል ተናግረዋል። አቶ ታሪኩ አክለውም በዚህ ሀገራዊ መርሃ ግብር ዜጎች አሻራቸውን ለማኖር የህልና ዝግጅት እንዲያደርጉ ጠቅላይ ሚኒስትር አብይ አህመድ ጥሪ ማቅረባቸውን ገልጸው በከፋ ዞን ደረጃም በእለቱ በአንድ ጀንበር በሚካሄደው መርሃ ግብር ህዝባችን በነቂስ ወጥቶ ችግኞችን በመትከል አዲስ ታሪክ መስራት እንደሚያስፈልግ አጽንኦት ሰጥተዋል። ለተከላ መርሃ ግብር 5 ቀናት ብቻ መቅረታቸውን በመጠቆም መላው የዞናችን ህዝቦች አስፈላጊውን ዝግጅት እንዲያደርጉም አቶ ታሪኩ ጥሪ አቅርበዋል። በከፋ ዞን በአንድ ጀንበር 6,388,200 ችግኞችን በ1964 ሄክታር መሬት ላይ ለመትከል ቅድመ ዝግጅት መደረጉን የገለጹት አቶ ታሪኩም የዞናችን ህዝቦች ሐምሌ 27 2018 ዓ.ም ከጠዋቱ 12 ሰዓት ላይ በነቂስ በመውጣት አሻራቸውን እንዲያስቀምጡ አሳስበዋል። በጋራ ተስፋን እንትከል በማለት ውድ የዞናችንና የኢትዮጵያ ልጆች በቀሪዎቹ ቀናት በቂ ዝግጅት በማድረግ በእለቱ በንቃት እንድትሳተፉ ሲሉ የዘርፉ ኃላፊ ጥሪ አቅርበዋል። ፍትሃዊና ጥራት ያለው የትምህርት ስርዓት ለመገንባት የተጠያቂነት አሰራርን ማስፈን እንደሚገባ ተገለጸ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ትምህርት ቢሮ የ2018 የትምህርት ዘመን አፈጻጸም ግምገማና የ2019 በጀት ዓመት እቅድ ላይ በተርጫ ከተማ መክሯል። ዘገባው የክልሉ መንግስት ኮሚኒኬሽን ነው፣ እንደሚከተለው ይቀርባል። በመድረኩ ማጠቃለያ በቀጣይ የትኩረት አቅጣጫዎችን ያስቀመጡት የክልሉ የመንግስት ዋና ተጠሪ አቶ ፍቅሬ አማን ትምህርት ቤቶችን ለመማር ማስተማር ምቹ ማድረግ እንደሚገባ አሳስበዋል። በትምህርት ልማት በክልሉ የሚጠበቀውን ውጤት ለማምጣት ፍጥነት፣ ፈጠራና የዝላይ አካሄድን ተከትሎ መስራት እንደሚገባም አስገንዝበዋል። በተጨማሪም የተጀመሩ ኢኒሼቲቮችን ማጠናከር፣ ድጋፍና ክትትልን ማደራጀት፣ የትምህርት ቤት ገቢን ለታለመለት ዓላማ ማዋልና የብሎክ ግራንት በጀት በየደረጃው በአግባቡ ማውረድ እንደሚገባም አቶ ፍቅሬ አሳስበዋል። የትምህርት ሴክተር ስኬት በሌሎች ተቋማት ላይም አዎንታዊ ተጽዕኖ ያለው በመሆኑ በየደረጃው ያለው የፖለቲካ አመራሩ፣ መምህራንና ማህበረሰቡ በከፍተኛ ቁርጠኝነትና በጋራ ርብርብ እንዲሰሩም አቶ ፍቅሬ ጥሪ አቅርበዋል። ፍትሃዊና ጥራት ያለው የትምህርት ስራን ለመገንባት የተጠያቂነት አሰራርን ማስፈንና የትምህርት አመራር ቁርጠኝነትን ማረጋገጥ እንደሚገባ ነው በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አልማው ዘውዴ የገለጹት። በተለይም በተቀመጠው ተልእኮች ላይ ግልጽ የሆነ የተጠያቂነት ክትትል ስርዓት በመዘርጋት የትምህርት ቤቶችን ደረጃ ማሻሻልና የተማሪዎችን ውጤት ለማሳደግ የመምህራንና የአመራሩን ብቃት ማረጋገጥ እንደሚገባ አቶ አልማው ጠቁሟል። በትምህርት ለትውልድ መርሃ ግብር አማካኝነት በክልሉ የተለያዩ ዞኖችና ወረዳዎች ዘመናዊ ቤተ መጻሕፍት እንዲሁም አዳዲስ ትምህርት ቤቶች መገንባታቸው እንደ መልካም ተሞክሮን አንስተዋል። የክትትልና የቁጥጥር ስርዓትን በማጠናከር በቀጣይነት የትምህርት ቤቶች ደረጃቸውን የማሻሻልና የሞዴል ትምህርት ቤቶችን ማስፋፋት ስራ ተጠናክሮ መቀጠል አለበት ብሏል። ትምህርት ቤቶች ራሳቸውን እንዲችሉ የውስጥ ገቢያቸውን ማሳደግ፣ ግብዓቶችን ማሟላትና የአንደኛ ደረጃ የተማሪዎች ምገባ ፕሮግራምን ማጠናከር እንደሚገባም አቶ አልማው አስገንዝበዋል። የመድረኩ ተሳታፊዎች ለትምህርት ስራዎች ውጤታማነት በየደረጃው ያለው የጋራ ምክክርና ቅንጅት ወሳኝ መሆኑን ነው የገለጹት። ለትምህርት ሪፎርም ስኬት የተነደፉ ፖሊሲዎችን በአግባቡ መተግበር እንደሚገባ የጠቀሙት ተሳታፊዎቹ መምህራንን ማብቃትና በዘርፉ መመደብ ለትምህርት ጥራት መረጋገጥ ወሳኝ በመሆኑ ትኩረት ሊሰጥ እንደሚገባም አስገንዝበዋል። በዘንድሮ የአንድ ጀንበር የአረንጓዴ አሻራ መርሃ ግብር 800 ሚሊዮን ችግኞችን መትከል የሚያስችል ዝግጅት መጠናቀቁን የግብርና ሚኒስቴር አስታወቀ። ከኢዜአ የተገኘው መረጃ አብይ ብርሃኑ ያቀርበዋል። በመልእክታቸው 4 ቀናት በቀሩት የአንድ ጀንበር የአረንጓዴ አሻራ መርሃ ግብር መላው ኢትዮጵያውያን ታሪካዊ አሻራቸውን ለማሳረፍ እንዲዘጋጁ ጥሪ አቅርበዋል። በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚና የአረንጓዴ አሻራ መርሃ ግብር የቴክኒክ ኮሚቴ ጻፊ ፋኖስ መኮንን ለኢዜአ እንዳሉት በዘንድሮው የአረንጓዴ አሻራ መርሃ ግብር 8.5 ቢሊዮን ችግኞችን ለመትከል የተግባር እንቅስቃሴ ተጀምሯል። በዚህም የማህበረሰቡ የነቃ ተሳትፎና ቁርጠኝነት እስካሁን 4.8 ቢሊዮን በላይ ችግኞች መተከላቸውን ጠቁመዋል።
በአረንጓዴ አሻራ የሚተከሉ ችግኞች 40 በመቶ ሀገር በቀል ለደን ልማት እንዲሁም 60 በመቶ ዘርፈ ብዙ ጠቀሜታ ያላቸው መሆናቸውን ነው የገለጹት። የአንድ ጀንበር አረንጓዴ አሻራ መርሃ ግብር ሰፊ ህዝብ በማሳተፍና ትብብርን በማሳየት ጎልቶ እንደሚታይ በመግለጽ ለዘንድሮ የአንድ ጀንበር የአረንጓዴ አሻራ መርሃ ግብር አስፈላጊ ዝግጅት ተጠናቋል ብለዋል። የችግኝና ጉድጓድ ዝግጅት በዕለቱ ለችግኝ መትከያ በተለያዩ ቦታዎች ላይ መትከል የሚያስችል ዝግጅት ማድረግ፣ ችግኞችን ወደሚተከሉበት አካባቢ ማድረስና ባለሙያዎች የማብቃት ዝግጅት መደረጉን ገልጸዋል። በአንድ ጀንበር መርሃ ግብር 800 ሚሊዮን ችግኞች የሚተከሉባቸው ከ290 ሺህ ሄክታር መሬት የሚሸፍኑ ከ10 ሺህ በላይ ቦታዎች እንደተለዩ ገልጸው በዕለቱ ዘርፈ ብዙ ጠቀሜታ ያላቸው ፍራፍሬና የቡና ችግኞች በብዛት ይተከላሉ ብለዋል። የአረንጓዴ አሻራ መርሃ ግብር የግብርና ዘርፍ ምርታማነት ከማሳደግ ባለፈ ግድቦች በደለል እንዳይሞሉ በማድረግ ለመስኖ ልማት የሚውል በቂ ውሃ ለመፍጠር እንደሚያግዝ ገልጿል። ኢትዮጵያውያን ከዚህ ቀደም በአረንጓዴ አሻራ ችግኝ ተከላ የነበራቸውን የነቃ ተሳትፎ በአንድ ጀንበር የአረንጓዴ አሻራ መርሃ ግብር ችግኝ ተከላ ላይ እንዲደግሙትም ጥሪ አቅርበዋል። የኢትዮጵያ የኢንዱስትሪ ምርቶች ዓለም አቀፍ ተወዳዳሪነትን የማሳደግና ለውጭ ገበያ የማቅረብ አቅም ከጊዜ ወደ ጊዜ እያደገ መምጣቱን የኢንዱስትሪ ሚኒስተር መላኩ አለበል ገለጹ። የኢንዱስትሪ ሚኒስተር የ2018 በጀት ዓመት አፈጻጸም ግምገማና የ2019 በጀት ዓመት እቅድ ዙሪያ መክሯል። ዘገባው የኢዜአ ነው። አማኑኤል ክንፍ ያቀርባል። ሚኒስተር መላኩ አለበል በዚህ ወቅት እንደገለጹት ባለፉት የለውጥ ዓመታት የአምራች ኢንዱስትሪ ዘርፉ በሀገሪቱ ኢኮኖሚያዊ እድገት ላይ የላቀ ሚና አበርክቷል። በአምራች ዘርፉ የሚመሩ የተለያዩ ስትራቴጂዎችን በመቅረጽ ረገድ ዘርፉን የማነቃቃትና የመደገፍ ስራ መሰረቱንም ጠቁመዋል። የኢንዱስትሪ ካውንስል በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት ተቋቁሞ የኢንዱስትሪዎችን ችግር ከመለየት ጀምሮም በዘላቂነት ተወዳዳሪ ሊሆኑ የሚችሉበትን አሰራር መዘርጋቱንም ገልጸዋል። በዚህም በዘርፉ የነበሩ ማነቆችን ለይቶ መፍትሄ በመስጠት ምርትና ምርታማነትን በከፍተኛ ሁኔታ ማሳደግም ተችሏል ብለዋል። የኢትዮጵያ ታምርት ንቅናቄ የአምራች ኢንዱስትሪ ችግሮች እንዲፈቱ ታስቦም ተግባራዊ መሆን ከተጀመረበት ጊዜ አንስቶም እስካሁን ድረስ በዘርፉ ከፍተኛ ውጤቶች መመዝገባቸውንም አመላክተዋል። ይህ ንቅናቄም ስራ አቁሞ የነበሩ በርካታ ኢንዱስትሪዎች ወደ ስራ እንዲመለሱ ማድረጉንና አዳዲስ ኢንቨስትመንቶችንም እንዲሰማሩ ማስቻሉን ተናግረዋል። በዚህም ገቢ ምርቶችን በመተካትና የወጪ ንግድን በማሳደግ ረገድ የማይተካ ሚና ማበርከቱንም ጠቁመዋል። የአምራች ኢንዱስትሪዎችን የፋይናንስ ማነቆ ለመፍታት በተወሰደ እርምጃም ቀደም ሲል 40 ቢሊዮን ብር የነበረውን የብድር መጠን ወደ 115 ቢሊዮን ብር ከፍ ማድረግ ተችሏል። ኢትዮጵያ ታምርት ንቅናቄ በተጀመረበት ወቅት ለአምራች ኢንዱስትሪ ዘርፉ ይቀርብ የነበረውን የውጭ ምንዛሬ መጠን አሁን ላይ ከ1 ቢሊዮን ዶላር በላይ ማድረስ መቻሉንም ተናግረዋል። በዚህም የኢንዱስትሪዎቻችን ተወዳዳሪነት፣ ምርታማነት፣ ትርፋማነትና የመስፋፋት እድል ከፍ እያለ መምጣቱንም ገልጸዋል። ከ2014 በፊት ኢንዱስትሪዎች ከውጭ የሚገቡ ምርቶችን በመተካት ረገድ ከ348 ሚሊዮን ዶላር በላይ የሚያድኑ አልነበሩም ያሉት ሚኒስተሩም አሁን ላይ ግን 5.9 ቢሊዮን ዶላር መድረሱንም ተናግረዋል። ይህም የንግድ ሚዛንን በማጣጣሙ በኩል የኢትዮጵያን ዘላቂ ተወዳዳሪነት ለማረጋገጥ ከፍተኛ ድርሻ ማበረከቱንም አብራርተዋል። በወጪ ንግድ በኩል ቀደም ሲል ይገኝ የነበረው 385 ሚሊዮን ዶላር በዚህ ዓመት ወደ 607 ሚሊዮን ዶላር ማደጉን ጠቁመው የአምራች ዘርፉ ለስራ ዕድል ፈጠራም ትልቅ አማራጭ የሆነ መምጣቱን ጠቁመዋል። በ2019 በጀት ዓመት ከወጪ ንግድ የሚገኘውን ገቢ ወደ 1 ቢሊዮን ዶላር ለማድረስ እቅድ ተይዞ እየተሰራ መሆኑን ገልጸው ይህንን እቅድ ለማሳካት ከባለድርሻ አካላት ጋር በትብብር እንደሚሰሩም አረጋግጠዋል። በእውቅናና ምስጋና መርሃ ግብር ላይ የተገኙት አምራቾች በበኩላቸው በኢንዱስትሪው ዘርፍ የተደረጉ የፖሊሲ ማሻሻያዎችና አዳዲስ አቅጣጫዎች ለዘርፉ አዎንታዊ ሚና ማበርከታቸውንም ገልጸዋል። ከአስተያየት ሰጪዎቹ መካከል አቶ ሀብታሙ ዳርጌም የተደረጉት የፖሊሲ ማሻሻያዎች የሪፎርም ስራዎች ለአምራቾች ትልቅ እድል ይዞ መምጣታቸውንም ጠቅሰዋል። ማሻሻያዎቹ የምርት መጠናቸውንና ምርታማነታቸውን በከፍተኛ ደረጃ እንዳሳደገላቸው የገለጹት ደግሞ ህይወት ዳመኑ ናቸው። የባህር በር ጥያቄያችን የሀገርን ሕልውናና ደህንነት የሚያስከብር እንጂ የሌሎችን ጥቅም የሚጎዳ አይደለም ሲሉ የስራ አመራር አማካሪ ፖለቲከኛና መምህሩ ዶክተር ጌትዬ ተረፈ ገለጹ። ዶክተር ጌትዬ አክለውም ኢትዮጵያ ያነሳችው የባህር በር ጥያቄ ከኢኮኖሚያዊ ፋይዳው ባሻገር የሀገርን ሕልውና ለማረጋገጥና የደህንነት ስጋትን ለማስወገድ ወሳኝ መሆኑን ተናግሯል። ዘገባው የኤፍኤም አዲስ 97.1 ነው። ባልደረባችን ደረጃ አደማ ያቀርበዋል።
የባህር በር ጥያቄውንና ቀጠናዊ ፖለቲካዊ እንቅስቃሴዎችን አስመልክቶ ለኤፍኤም አዲስ 97.1 ሞዛይክ ረፋድ ማብራሪያ የሰጡት ዶክተር ጌትዬ ኢትዮጵያ የባህር በር ማጣቷ በታሪክ አጋጣሚና ባለፉት ትውልዶች ስህተት የተከሰተ ቢሆንም አሁን ላይ ጥያቄውን በይፋ ማንሳት የሀገሪቱን የህልውና አደጋ ለመታደግ አስፈላጊ እርምጃ መሆኑን ጠቁመዋል። ኢትዮጵያ በየዓመቱ ከ1.5 እስከ 2 ቢሊዮን ዶላር ለወደብ ክራይ የምታወጣ መሆኑን የጠቀሱት ዶክተሩ ከኢኮኖሚ ጫናው ባሻገር የወደብ አልባነት የሀገሪቱን ወታደራዊና የደህንነት ምስጢር ለመጠበቅ ከፍተኛ ፈተና እንደደቀነባት አስረድተዋል። እንደ ግብጽ ያሉ ታሪካዊ ተቀናቃኞች ኢትዮጵያ ጠንካራ ሀገር ሆና እንዳትወጣና በተቆለፈ ጂኦፖለቲካዊ ሁኔታ ውስጥ እንድትቀጥል በውስጥ ግጭቶች፣ በጎረቤት ሀገራት ግንኙነት እና በዲፕሎማሲያዊ ጫናዎች አማካኝነት ያለማቋረጥ እንደሚሰሩም ተመራማሪው ጠቁመዋል። የኢትዮጵያ ጥያቄ ለነዚህ አካላት ስጋት የሆነበት ምክንያትም የሀገሪቱን እድገትና ስትራቴጂካዊ የበላይነት ከመስጋት የመነጨ መሆኑን ገልጸዋል። የኢትዮጵያ ወደ ቀይ ባህር መመለስ ለራሷ ህልውና ብቻ ሳይሆን ለቀጠናውና ለዓለም አቀፉ ማህበረሰብ ትልቅ የሰላምና የደህንነት በረከት እንደሚያስገኝ የገለጹት ዶክተር ጌትዬ ኢትዮጵያ በህዝብ ብዛቷና በገበያ ስፋቷ ያላት አቅም ከፍተኛ በመሆኑ የባህር በር ማግኘቷ በአፍሪካ ቀንድ ያለውን የአሸባሪዎችና የታጣቂዎችን ስጋት ለመቀነስ እንዲሁም የንግድ መስመር ለማረጋጋት ትልቅ ሚና እንደሚጫወት አመልክተዋል። ኢትዮጵያ ጥያቄዎቿን በዲፕሎማሲያዊና በህጋዊ መንገድ እያቀረበች መሆኗን የጠቆሙት ዶክተር ጌትዬ ህልውናን ማስቀጠል ግን ተፈጥሯዊ ግዴታና ከህግም በላይ በመሆኑ ሀገሪቱ የራሷን ህልውና ለማስቀጠል የሚያስችሏት ሌሎች አማራጮችም የመጠቀም መብት እንዳላትም አስገንዝበዋል። በኢትዮጵያ ዋናው የምክክር ጉባኤ የሁሉንም ዜጎች ድምጽ ለማስተጋባት የኢትዮጵያን የጋራ አሸናፊነት ለማጎናጸፍ ገንቢና አካታች ምክክር እያደረጉ እንደሚገኙ የዳያስፖራ ማህበረሰብ የህዝብ ወኪል ተመካካሪዎች ገለጹ። ምክክሩ በሀሳብ የበላይነት ላይ የተመሰረተ ምክክርን በማካሄድ የተሻለች ኢትዮጵያን ለቀጣዩ ትውልድ ማስረከብ የሚያስችል ታሪካዊ አጋጣሚ መሆኑን ጠቁሟል። ለኢዜአ ዘገባ አማኑኤል ክንፌ። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ዋናው የኢትዮጵያ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ አበባ አዲስ ዓለም ኮንቬንሽን ማዕከል እየተካሄደ ነው። በዚህም በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያንን የወከሉ 4000 ተመካካሪዎች በ8 አበይት አጀንዳዎች ላይ እየመከሩም ይገኛሉ። በካናዳ በታላቋ ብሪታንያና በደቡብ አፍሪካ የሚኖሩ የዲያስፖራ ማህበረሰብ የህዝብ ወኪል ተመካካሪዎች ለኢዜአ እንደገለጹት የምክክሩ ሂደት ከአጀንዳ ማሰባሰብና ተሳታፊዎችን ከመለየት ጀምሮ የሁሉንም ዜጎች ተሳትፎና አካታችነትም ያረጋገጠ ነው። በአሁኑ ወቅትም ኢትዮጵያ በዋናው የምክክር ጉባኤ እየመከረች መሆኗን ገልጸዋል። የምክክር ጉባኤውም ለዘመናት የቆዩ ሀገራዊ አለመግባባቶችን በሀሳብ የበላይነት በመመካከርና የጋራ መግባባትን ለመገንባት እድል የፈጠረ መሆኑንም ተናግረዋል። በካናዳ የሚኖሩ የዲያስፖራ ማህበረሰብ የህዝብ ወኪል ተመካካሪ ዶክተር ገዛኸኝ ወርዶፋ እንዳሉት 4000 የህዝብ ወኪል ኢትዮጵያውያን በአንድ አዳራሽ ተሰባስበው ስለ ሀገር መምከራቸው ዘርፈ ብዙ ትርጉም አለው። ይህም በሀሳብ የበላይነት ላይ የተመሰረተ ምክክርን በማካሄድ የተሻለች ኢትዮጵያን ለቀጣዩ ትውልድ ማስረከብ የሚያስችል ታሪካዊ አጋጣሚ መሆኑንም ገልጸዋል። በምክክር የማይፈታ ችግር የለም ያሉት ዶክተር ገዛኸኝ በዋናው የምክክር ጉባኤ ሂደትም ለኢትዮጵያ የሚበጁ ወሳኝ ሀሳቦችን በማንሸራሸር የሚመከርበትን እድል የፈጠረ ታላቅ ምዕራፍ ነው ብለዋል። በዚህም በመከባበር መንፈስ አንዱ የአንዱን ሀሳብ እንዲገነዘብ በማስቻል የጋራ አሸናፊነትን በሚያጎናጽፉ አጀንዳዎች ላይ ገንቢ ምክክር እያደረጉ መሆኑንም ተናግረዋል። በዋናው የምክክር ጉባኤም ከኢትዮጵያና ህዝቦቿ ባሻገር ለአፍሪካውያን ጭምር አርአያ የሚሆኑ የጋራ መግባቢያ ምክር ሀሳቦች የሚቀርቡበት እንደሚሆንም እምነታቸውን ጠቅሰዋል። በታላቋ ብሪታንያ የሚኖሩ የዲያስፖራ ማህበረሰብ የህዝብ ወኪል ተመካካሪ ሄለን በፍቃዱ በበኩላቸው ኢትዮጵያም በእርግጥም ለዘመናት በቆዩ ችግሮቿ ላይ የጋራ መፍትሄ ለማበጀት እየመከረች ነው ብለዋል። በጉባኤውም በውጭ የሚኖሩ የዲያስፖራ ማህበረሰብ አባላትን ጨምሮ ከአራቱም የኢትዮጵያ ማዕዘናት የተወከሉ 4000 ተመካካሪዎች ነጻና አካታች ምክክር እያካሄዱ መሆኑን ተናግረዋል። በዋናው የምክክር ጉባኤ በመሰረታዊ ሀገራዊ ጉዳዮች ላይ የጋራ መግባባትን በማጎልበት የተሻለች ኢትዮጵያን ለቀጣዩ ትውልድ ለማስተላለፍ ገንቢ ምክክር እያካሄዱ እንደሚገኙም ገልጸዋል። በተመካካሪዎቹ መካከል በህዝብ ጥያቄዎች ላይ የጋራ አረዳድና መግባባት የሚፈጥር ነጻና ግልጽ ምክክር እየተደረገ መሆኑንም በመጠቆም የጉባኤው አንድነትን በማጠናከር ለቀጣዩ ትውልድ መልካም አሻራ ለማስቀመጥ
ለማስቀመጥ ኢትዮጵያ እየመከረች ነው ያሉት ደግሞ በደቡብ አፍሪካ የሚኖሩ የዲያስፖራ ማህበረሰብ የህዝብ ወኪል ተመካካሪ ገዛኸኝ ሱማሙ ናቸው። በተመካካሪዎቹ መካከል የሚንጸባረቀው የምክክር መንፈስ የአንዱ ህመምም ሆነ ደስታ የጋራ መሆኑን በተግባር የታየበት ነው ብለዋል። በዚህም የምክክሩ አሳታፊነትና አካታችነት የኢትዮጵያን የጋራ አሸናፊነት በማጎናጸፍ ለአፍሪካውያን ጭምር ተምሳሌት የሆነ ምክክር እያደረጉ እንደሚገኙ ተናግረዋል። ሌላኛዋ በካናዳ የሚኖሩ የዲያስፖራ ማህበረሰብ የህዝብ ወኪል ተመካካሪ ከድጃ መሐመድ በበኩላቸው የምክክር ጉባኤው በህዝብ ስብጥር አካታችና አሳታፊነት ጎልቶ የታየበት መሆኑንም ገልጸዋል። በጉባኤው ላይ ከአራቱም ማዕዘናት የተሰባሰቡ 4000 የህዝብ ወኪሎች የህዝብ ወኪሎች የዘመናት አጀንዳዎች ላይ በመምከር የጋራ መግባባት መፍጠር እንደሚያስችል እምነታቸውንም ተናግረዋል። የምክክር ጉባኤው የአንድ ወገን ሀሳብ የሚቀርብበት መድረክ አይደለም፣ ይልቁንም የጋራ አሸናፊነትን በማጎናጸፍ የኢትዮጵያን የተሻለ መጻኢ ዕድል መገንባት የሚያስችል የጋራ መድረክ መሆኑንም ገልጸዋል። በሂደቱም ከአጀንዳ ማሰባሰብና ተሳታፊ ልየታ ጀምሮ እስከ ዋናው የምክክር ጉባኤ ድረስ በውጭ ሀገር የሚኖሩ ኢትዮጵያውያን በሀገራቸው ጉዳይ የሚመክሩበትን አሳታፊና አካታች ዕድል እንደፈጠረም ጠቁመዋል። የፌዴራል ፖሊስ ከኢንተርፖልና ከማላዊ ፖሊስ ጋር በመተባበር አንደኛ ህገወጥ የሰዎች አዘዋዋሪ አድነው ባሻው ዳሞን በቁጥጥር ስር ማዋሉ ተገለጸ። ኢሰብአዊ ድርጊት ሲፈጽም የቆየውን አንደኛ ህገወጥ የሰዎች አዘዋዋሪ አድነው ባሻው ዳሞን በማላዊ ሀገር በቁጥጥር ስር አውሎ በህግ ተጠያቂ እንዲሆን ማስቻሉን የተገለጸው መረጃው የፌዴራል ፖሊስ ነው። ስንሻንዱሙ አድነው ባሻው ዳሞ በቁጥጥር ስር ሊውል የቻለው ከግብረ አበሮቹ ጋር በመሆን ከማዕከላዊ ኢትዮጵያ ክልል በተለይም ከሃዲያና ከምባታ ዞኖች በርካታ ወጣቶችን ህይወት እንደሚያሻሽል በመሐላና በአጉል ተስፋ በማታለል በህገወጥ መንገድ ወደ ደቡብ አፍሪካ ሲያዘዋውር መቆየቱን ፖሊስ በሰውና በሰነድ ማስረጃ አረጋግጧል። ተጠርጣሪው ከእያንዳንዱ ተጓዥ ከ600 ሺህ እስከ 800 ሺህ ብር የሚጠይቅ ሲሆን በቅድመ ክፍያ ኢትዮጵያ ውስጥ 100 ሺህ ብርና ከዚያ በላይ ሲቀበል መቆየቱንም የምርመራ መዝገቡ አመላክቷል። ተጋዦችን በሞያሌ በኩል ወደ ኬንያ በማሻገርም በጋምቦ ጫካ ውስጥ በድብቅ በማስቀመጥ በየ24 ሰዓት ትንሽ ሩዝ ከቁራጭ ዳቦ ጋር በመስጠት በከፍተኛ ረሃብና የውሃ ጥም እንዲሰቃዩ ከማድረጉም በላይ በሞተርና በእግር ሴሎ በረሃን ጭምር እንዲያቋርጡ አስገድዷቸዋል ሲል ፖሊስ ገልጿል። ከፍተኛ ቁጥር ያላቸው ተጓዦችም በህገወጥ መንገድ ናይሮቢ ከተማ ካደረሳቸውን በኋላ በአንድ ክፍል ውስጥ በማጎር ተጨማሪ ገንዘብ ከቤተሰቦቻቸው እንዲያስልኩ በማስገደድ ከፍተኛ ግፍ መፈጸሙን ፖሊስ በሰውና በሰነድ ማስረጃ ደርሼበታለሁ ብሏል። ከቤተሰብ ገንዘብ ማስላክ ያልቻሉትን ተጓዦችን በዱላ በመደብደብና እዚሁ ትሞታላችሁ እያለ በማስፈራራት እንዲሁም የኤሌክትሪክ ንዝረት በማሰቃየት ጭካኔ የተሞላበት ድርጊት በመፈጸም ተጨማሪ 100 ሺህ ብርና ከዚያ በላይ በኢትዮጵያ ውስጥ ከሚገኙ ግብረ አበሮቹ በኩል በባንክ እንዲከፈለው አድርጓል ብሏል ፖሊስ። ከዚህ ባለፈ ተጓዦችን ከናይሮቢ ወደ ሞምባሳ ከዚያም ወደ ታንዛኒያ በእቃ መጫኛ ኮንቴነሮች በተሳቢና ከኋላ ክፍት በሆነ በሸራ በተሸፈኑ መኪናዎች ውስጥ ከፍተኛ ቁጥር ያላቸውን ተጓዦች በመጫን ታንዛኒያ በሚገኝ ጫካ ውስጥ ጥሎ በመጥፋት ለአሰቃቂ አደጋ ዳርጓቸዋል ሲል ፖሊስ ገልጿል። አብዛኛዎቹ ወጣቶች ደቡብ አፍሪካ ሳይደርሱ በተለያዩ ሀገራት በፖሊስ ቁጥጥር ስር ውለው በህገ ወጥ መንገድ ወደ ሀገር በመግባታቸው እስከ 3 ዓመት በሚደርስ እስራት እንዲቀጡና እስራቱን ሲጨርሱም እስከ 170 ሺህ ብር ከፍለው ወደ ኢትዮጵያ መመለሳቸውን የፖሊስ ምርመራ መዝገብ ያመለክታል። የኢትዮጵያ ፌዴራል ፖሊስ ከኢንተርፖል ጋር በመተባበርም ከ2015 ዓ.ም ጀምሮ ባደረገው ከፍተኛ ክትትል በበርካታ የሀገራችን ወጣቶች ላይ ኢሰብአዊ ድርጊት ሲፈጽምና የኢኮኖሚ ጉዳት ሲያደርስ የቆየውን አድነው ባሻው ዳሞን የማላዊ ፖሊስ በቁጥጥር ስር አውሎ ሐምሌ 22 ቀን 2018 ዓ.ም ለኢትዮጵያ አሳልፎ መስጠቱን አስታውቋል። የኢትዮጵያ ፌዴራል ፖሊስ ከሌሎች ሀገራት የፖሊስ ተቋማት ጋር በመተባበር በተመሳሳይ ወንጀል ላይ የተሰማሩትን አድኖ ለህግ የማቅረብ ተግባሩን አጠናክሮ እንደሚቀጥል እየገለጸ ህብረተሰቡ በ991 እና በሲፒኤስ መረጃ በመስጠት እያደረገ ያለውን ትብብር አጠናክሮ እንዲቀጥል ጥሪ አቅርቧል። የአዘርባይጃንና ኢትዮጵያ ግንኙነት በፈጣን ሁኔታ እየተጠናከረ ነው። በሁለቱ ሀገራት በፓርላማ ዲፕሎማሲና የባለቤትነት ወገን ግንኙነት የተጠናከረ መምጣቱን ነው የአዘርባይጃን ሪፐብሊክ ብሔራዊ ምክር ቤት አፈጉባኤ ፕሮፌሰር ሳሂባ ጋፋሩፋ የተናገሩት። ከዚያ የተገኘው መረጃ ምህረት ማሞ
የአዘርባይጃንና የኢትዮጵያ የፓርላማ ዲፕሎማሲያዊና የባለብዙ ወገን ግንኙነት እየተጠናከረ መምጣቱን የአዘርባይጃን ሪፐብሊክ ብሔራዊ ምክር ቤት አፈ ጉባኤ ፕሮፌሰር ሳህባ ጋፋሮቫ ገለጹ። አፈ ጉባኤ ፕሮፌሰር ሳህባ ጋፋሮቫም በውጭ ጉዳይ ኢንስቲትዩት በተዘጋጀው ፓርላሜንታሪ ዲፕሎማሲያዊና የባለብዙ ወገን ውይይት ላይ እንደተናገሩት የአዘርባይጃንና የኢትዮጵያ ግንኙነት በፈጣን ሁኔታ እየተጠናከረ መጥቷልም ብለዋል። አፈ ጉባኤዋ በቆይታቸው ከጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎና ከፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ጋር ፍሬያማ ውይይቶችን ማድረጋቸውም ተጠቁመዋል። እነዚህ ውይይቶች ኢትዮጵያ በምስራቅ አፍሪካና በአህጉሪቱ የምትጫወተው ግንባር ቀደም ሚናም የአንድነትና የትብብር ማዕከልነቷን በግልጽ እንድትገነዘብ ረድቷታልም ብለዋል። በሁለቱ ሀገራት መካከል ያለው ከፍተኛ አመራሮች ግንኙነት እየጎለበተ መምጣቱንም አስረድተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአዘርባይጃን ይፋዊ ጉብኝት በማድረጋቸው ከፕሬዝዳንት አልሃም አሊየቭ ጋር የሁለትዮሽ ግንኙነት የሚያጠናክሩ ስምምነቶችን መፈራረማቸውን አስታውቀዋል። በተጨማሪም የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በአዘርባይጃን ጉብኝት ማድረጋቸው የሁለቱ ሀገራት ግንኙነት እያደገ ስለመምጣቱ ማሳያ ነው ብለዋል። የሄይዳር አሊየቭ ፋውንዴሽን ምክትል ፕሬዝዳንት ሌይላ አሊየቭ በኢትዮጵያ ያደረጉት ጉብኝት የባህልና ሰብአዊ ትስስርን ማጠናከሩን አስታውቀዋል። በኢትዮጵያ ፍላጎትና አቅም ላይ ተመስርቶ የበለጸገው መሶብ የአንድ ማዕከል አገልግሎት ተዘዋውሮ መጎብኘታቸውንም ጨምረው ጠቅሷል። መሶብ የአንድ ማዕከል አገልግሎት ኢትዮጵያ የራሷን ስኬትና አገልግሎት አሰጣጥን ለማዘመን ያደረገችውን ቁርጠኝነት ማሳያ ነው ብለዋል። ኢትዮጵያ በፈጣን የምጣኔ ሀብት እድገት ላይ የምትገኝ አህጉራዊና ዓለም አቀፋዊ መድረክ የምትጫወተው ሚና የሚደነቅ መሆኑን አስታውቀዋል። የተወደዳችሁ ተመልካቾቻችን ከከፋ ማህበረሰብ ቴሌቪዥን ለሰዓቱ የተዘጋጁ ዜናዎች እነኚህን ይመስሉ ነበር። ዜናዎቹን ወደ እናንተ ሳደርስ ጽዮን ታደለ ቆይታ አደረኩ። ቀሪ የጣቢያችን መሰናዶዎች ይቀጥላሉ። በያላችሁበት ቸር ቆዩን።